ሁሉን ወራሽ ባደረገው። በነገራችን ላይ ሁሉን የወረሰ አላህ ሁሉን ወራሽ የተደረገ። በነገራችን ላይ በእኛ ውስጥ ያለው ኢየሱስ መውረስ ብቻ ነው ሰው እንጂ አይወረስም። በእኔ ውስጥ ያለው ኢየሱስ በርስቲ ወራሽ ነው፣ ሁሉን ወርሷል በርስቲ። በእናንተ ውስጥ ካለው ከኢየሱስ የተነሳ ቤተሰባችሁን ውረሱ፣ ጎረቤታችሁን ውረሱ፣ አካባቢያችሁን ውረሱ፣ ምድራችሁን ውረሱ። ለእናንተ እግዚአብሔር ያዘጋጀላችሁን በረከት ሁሉ በእናንተ ውስጥ ከተቀመጠው ከወራሹ ከኢየሱስ የተነሳ መውረስ ይሁንላችሁ። ወራሽ ነው እሱ፣ አይወረስም። ወርሶ እኮ ነው ሄደው አንድ ሳይቀር። የቆላስይስ መልእክት እሱ እንደሚነግረን እኮ 4 ነገር ቁጠሩ። አለቅነት፣ ጌትነት፣ ኃይላትና ስልጣናት 4 ናቸው። እነሱን በሙሉ ስልጣናቸውን አደላድሎላቸው ሄዳለም ገፎ ነው። ኃይል ተገፏል። አሁን የጨለመው ኃይል የለውም። አለቅነትን ወስዷል፣ ስልጣንን ወስዷል፣ ገዥነትን ወስዷል፣ ጌትነትን ወስዷል። ሁሉን ወርሷል። አሁን አለቅነት የማን ነው? በአብ ቀኝ በዙፋን ለተቀመጠው ለእግዚአብሔር ልጅ አለቅነት የሱ ነው። ጌትነት የሱ ነው። ኃይል የሱ ነው። ለምን? ሁሉን ወራሽ ሆኗልና። እሱ ደግሞ በመንፈሱ በእኛ ውስጥ ነው ያለው። ወራሹ በእኛ ውስጥ ነው ያለው። ስለዚህ ከመውረስ ውጪ